ሰላም የአጋቦስ ቲዩብ ተከታታዮች እንደምናችሁ። ዛሬ ይዤላችሁ የመጣሁት ገና እንደተወለደ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ በማለት ምስጋና ስለጀመረው ጻድቅ እናትና አባቱ ፍስሐ ጽዮን ጌታችን ለአገልግሎት ሲጠራው ደግሞ ተክለ ሃይማኖት ተክለ ስላሴ ይሁን ብሎ ስለጠራው ጻድቁ አባታችን ተክለ ሃይማኖት ነው። አምላካችን እግዚአብሔር ለነብዩ ኤርሚያስ በሆድህ ሳልሰራህ አውቄሃለሁ ከማህፀን ሳትወጣ ቀድሼሃለሁ በማለት እንደተናገረ የገናናው ጻድቅ የአባታችን ተክለ ሃይማኖት ዜና ሕይወቱን እንዘክራለን። ኤርሚያስ 1 ቁጥር 5 ጻድቁ የተወለዱት ከዳጋጎቹ የእግዚአብሔር ሰዎች ከነበሩ ካህኑ ጸጋ ዘአብና ከእግዚአርያ እነርሱም እንደ ሌሎቹ ቅዱሳን እንደነ አብርሃም እና ሳራ እንደነ ዘካርያስና ኤልሳቤጥ ማለት ነው። እግዚአርያ ሁል ጊዜ ወደ ቤተ እግዚአብሔር ተመለከት ነበር። ከዕለታት አንዲት ቀን መልአኩ ተገልጾ ልጅ እንደሚወልዱ ነገራቸው። እርሱ በክህነቱ እርሷ በደግነቷ በምጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። አባታችን አቡነ ተክለ ሃይማኖት በመጋቢት 24 ቀን በ1206 ዓመተ ምህረት ተጸንሰው በሸዋ ክፍለ ሀገር በጽላልሽ ወይም በዞረሬ አካባቢ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከእግዚአርያ በታህሳስ 24 ቀን በ1207 ዓመተ ምህረት ተወለዱ። ሲወለዱም ስላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። ጻድቁ በተወለዱበት ቀንም ብዙ ተአምራት ተገልጿል። ቤታቸው በበረከት ሞልቷል። አባታችን ተክለ ሃይማኖት ክርስትና ወይም የስላሴ ልጅነት ሲቀበሉ አባቱ ጸጋ ዘአብ ሲቀድስ ያመሰግን ነበር። እናቱ ደግሞ አንተ ልጅ አሁን ጡጥ ባንጂ እያለች ትሞግተው ነበር። የካህን ልጅ ካህን እንዲሉ ገና ሲወለድ ጀምሮ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ በማለት ምስጋና ስለጀመረ አባት እና እናቱ እጅግ ተደሰቱ። የቅዱስ ወላጆች እግዚአብሔር ለሰጣቸው የተመረጠ ልጅ የመጀመሪያ ያወጡላቸው ፍስሐ ጽዮን የሚል ስም ነበር። በዚያም ስያሜ አባታቸው ጸጋ ዘአብን ተከትለው አድገዋል። በተለይም ቅዱሳን መጻሕፍትን ብሉያትን ሐዲሳትን ተምረዋል። ብርቱ አዳኝ እንደነበሩ ይነገራል። ዲቁና ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። አባታችን ለአገልግሎት ሲጠሩ ከዕለታት በአንድ ቀን ፍስሐ ጽዮን ለአደን ወጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑት በቅዱስ ሚካኤል ክንፍ ተቀምጦ ወረደ። በመቀጠልም የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስም ተክለ ሃይማኖት ተክለ ስላሴ ይሁን። ከአሁን በኋላ አራዊትን ሳይሆን ነፍሳትን ታድናለ። ዘወትር ካንተ ጋር ነኝ ብሎትም በግርማ አረገ። ጻድቁ ተክለ ሃይማኖትም ጊዜ አላጠፋም። ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸው እንደተከፈተ ወደ ምናኔ ወጡ። ጻድቁ አባት አቡነ ተክለ ሃይማኖት ከጳጳሱ ቅስና ተቀብለው የወንጌል አገልግሎት ጀመሩ። አባታችን በኢትዮጵያ በረሃዎች፣ ወንዞች፣ ሸንተረሮችና አውራጃዎች እየተዘዋወሩ በልዩ ልዩ አምልኮ የነበረውን ሕዝብ የክርስቶስን ወንጌል መንግስት አስተምረው እና አጥምቀው የክርስቶስን መንግስት እንዲወርሱ ያደረጉ ታላቅ ጻድቅ ናቸው። በመጀመሪያ ስብከታቸው ሸዋ ጽላልሽ አካባቢ ብቻ በ10 ሺህ የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛ ዮዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖቱን ክዶና በባዕድ አምልኮ ተጠምዶም ነበር። ሁለተኛው ደግሞ በዛጉዌ ነገስታት ጥረት ክርስትናና ምናኔ ተነቃቅቶ ነበር። ግማሹ ሀገር በጨለመበት ወቅት የደረሱት ሐዲሱ ሐዋርያ አባ ተክለ ሃይማኖት በወጣት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎች አደረሱ። ህዝቡን እንዲሁም መሳፍንቱን
ወደ ሃይማኖት መልሰው ማርያኖችንና ጠንቋዮችን አጥፍተዋል። አባታችን ተክለ ሃይማኖት በዚህ ዓለም ላይ ወንጌልን መሰረት አድርገው የሐዋርያትን ሥራ ፈለግ በመከተል ብዙ ተጋድለዋል። ለሀገራችን ለኢትዮጵያ በዚህ ዓለም ብዙ ደክመዋል። ለዚህም ነው በአንድ ወቅት አባታችን ባለመድኃኒትንስ ማንን ይፈውሰዋል? ከእርሱ የሚድንበት ካላወቀ ነፍሴ በእኔ ላይ እንዲሁ ሆነች። ሌሎችን ግን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድዊ ሆንኩኝ። ለዓለም አበራው፣ ለራሴ ግን ጨለምኩ በማለት እንደተናገሩ ገድላቸው ይጠቅሳል። ይህ የሚያመለክተው አባታችን ተክለ ሃይማኖት ረሃቡን ጥሙን መከራ ስቃዩን ታግሰው በጾምና በጸሎት እንዲሁም በስግደት ተጋድሎ በማድረግ በየተራራው እየዞሩ በዚች በመራራው ዓለም ጣፋጭ ወንጌልን በማስተማር ኢትዮጵያን ያጣፈጡ እንደሆኑ ነው። ስራቸው በኢትዮጵያ ብቻ ሳይሆን ለዓለም እንዳበራ የተመሰከረላቸው ነው። ቅዱሱ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በሶስት ገዳማት በረድእነት አገልግለዋል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመት፣ በአቡነ ኢየሱስ ሞዐ ዘሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታት አገልግለዋል። በአቡነ ኢየሱስ ሞዐ ከመነኮሱ በኋላም ወደ ምድረ ሸዋ ዞረሬ ተመልሰው በአንዲት በዓት ውስጥ ለ22 ዓመታት ቆመው ጸልየዋል። በተሰበረ እግራቸውም 6 ጦሮችን በግራና በቀኝ ተክለው ለ7 ዓመታት ጸልየዋል። ኢትዮጵያዊው ጻድቅና ሐዋርያ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወርቁ ሊቀ ጳጳስ አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣተዋል። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታቸውን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዚህ ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬን ወደ ሰማይ ያሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ22ቱ ካህናተ ሰማይ ተደምረው ሥላሴን በአንድነቱና ሶስትነቱ ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። የአቡነ ተክለ ሃይማኖት ተአምራት እንደ ሰማይ ከዋክብት የበዛ ነው። ሞት አስነስተዋል፣ ድውያን ፈውሰዋል፣ አጋንንት ሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገዋል። ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስን መስርተዋል። በዚያም ሴትና ወንድ መነኮሳት እንደ ሕፃን አብረው ኖረዋል። በዘመናቸው ሰይጣን ታስሯልና ጻድቁ ሰማዕትና ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው እልፍ አላፍ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 24 ቀን በ1306 አርፈዋል። ጌታችን ድንግል ማርያምና ቅዱሳን ከሰማይ ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንም ተቀብለዋል። የጻድቁ አባታችን የአቡነ ተክለ ሃይማኖት አማላጅነትና ተራዳኢነት አይለየን፣ በረከታቸው ይደርብን፣ አሜን። ምንጭ ገድለ አቡነ ተክለ ሃይማኖት። ቻናሉን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አግዙን።